ንግግራችሁ የምትፈልጉትን ያክል ተጽዕኖ እየፈጠረ ያልሆነው ለምንድን ነው? ብዙ ጊዜ ልክ ናቸው ብለን የያዝናቸው የንግግር ልማዶች አሉ። እነዚህ የንግግር ልማዶች መቀረፍ እስካልቻሉ ድረስ ንግግራችን በምንፈልገው ልክ ውጤት ማምጣት አይችልም። ስለዚህ ያንኑ ተመሳሳይ አይነት ውጤት እያስመዘገብን እንቀጥላለን ማለት ነው። በዛሬ ላይ ወሳኝ ያልኳቸውን 3 ልታስወግዷቸው የሚገቡ የንግግር ስህተቶችን አሳያችኋለሁ። ያን እርምጃ ከወሰዳችሁባቸው ያለ ጥርጥር የበለጠ ንግግር አቅማችሁ ያድጋል፣ ጆሮ የመሳብ እድሉም ከፍተኛ እየሆነ ይመጣል ማለት ነው። ቤቱኤል እባላለሁ። የመግባባት ክህሎታችሁን ማሳደግ የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉት እጋብዛችኋለሁ። ቅድም እንዳልኩት ብዙ ጊዜ ልክ ነው ብለን የያዝናቸው አንዳንድ የንግግር ልማዶች በብዙ ንግግራችንን የሚያበላሹና በምንፈልገው ልክ ሰዎች ልብ ላይ ማረፍ እንዳንችል እንቅፋት ይሆኑብናል። ከነዛ መካከል የመጀመሪያው ንግግርን በፈጣን ሁኔታ ማከናወን ነው። ይሄ ቀልጣፋ መሆን በደንብ ሰዎች ዘንድ በጎበዝ ተናጋሪነት እይታ ውስጥ እንቀመጣለን ተብሎ እንዲታሰብ አድርጎታል። ነገር ግን ሰዎች በተቃራኒው ነው የሚረዱት። አንድ ሰው ንግግሩ ልክ በእንደዚህ አይነት ሁኔታ በፈጣን ሂደት እያከናወነ ሲመጣ ልክ እናንተ ላይ አሁን እየተፈጠረ ያለው ስሜት ነው የሚፈጠረው። ግራ መጋባት ከሀሳቡ ጋር አንዳች ትውውቅ እንዳይኖረ ያደርጋል። ከዛም አልፎ ስሜታዊነት ሰውየው ላይ እንድንመለከት እንድናነብ ነው የሚያደርገን። በሶስተኛ ደረጃ ደግሞ ስለሚናገረው ነገር በቂ ግንዛቤ እንደሌለው ሆኖ ነው የሚሰማ። እነዚህን ሁላ ግድፈቶች ያመጣል። ሰዎች ንግግራችንን እንዲያቋርጡ የሚያደርጋቸው ዋነኛም ምክንያት አንደኛው ይሄ ነው። ስለዚህ ንግግር በፈጣን ሁኔታ ማከናወን የጉብዝና ማሳያ አይደለም ማለት ነው። በአንጻሩ ንግግርን በተረጋጋ ሁኔታ ማከናወን የበለጠ እንድንደመጥ ያደርጋል። ይህ ሲባል ግን ሁሌም በአንድ አይነት መልኩ በተረጋጋ ስልተ ምት መሄድ አለበት አይደለም። ንግግራችሁን እያደረጋችሁ ቶሎ ሊያልፍ የሚገባው ቦታ ላይ በፍጥነት ታደርጉና ልክ መረጋጋት ላይ ልክ እንደዚህ ስትጫወቱ በንግግር ያ የበለጠ የሰዎችን ቀልብ በደንብ አድርጎ መያዝ ይችላል ማለት ነው። ስለዚህ በእርጋታ እያከናወናችሁ ቶሎ ልትሉት የምትፈልጉትን ክፍል በፍጥነት እየተጠቀማችሁ ከዛ ሰዎች በደንብ እንዲያተኩሩበት ትኩረት መያዝ የምትፈልጉት ቦታ ላይ ገታ አድርጋችሁ ረጋ ብላችሁ ስትሉት የበለጠ ጨዋታ ይኖራል፣ የሆነ ፓተርን ይፈጥራል። ስለዚህ ያ ሰዎችን የበለጠ የማድመጥ ጉጉት ያመጣል ማለት ነው። ስለዚህ ንግግርን በፍጥነት ማከናወን ልትገለገሉ የሚችሉበት ቦታ አለ። ነገር ግን ንግግሩን በሙሉ በፍጥነት ለማከናወን መሞከር ከሰዎች ጋር እንድትነጠሉ ነው የሚያደርጋችሁ። ስለዚህ ደህንነት ማጣቱን ሰዎች እናንተ ላይ ከመመልከታቸው በፊት ንግግራችሁን በተረጋጋ ሁኔታ ለማከናወን ራሳችሁን ልታበቁት ይገባል ማለት ነው። ሁለተኛው ማሟያ ቃላት ይባላል፣ ወይም በእንግሊዝኛው ፊለር ወርድስ ይሏቸዋል። እነዚህ ቃላት ብዙ ጊዜ ሰዎች አዳብረዋቸዋል። ምክንያቱም በአእምሯቸውና በአንደበታቸው መካከል ያለው መናበብ የጊዜ ሂደት ክፍተት ሲፈጠር ዝምታን ቦታው ላይ ከማስገባት ይልቅ እያሉ እንዲያወሩ ያደርጋቸዋል። ይሄ ሰዎች ለንግግራችሁ ፍቅር እንዳይኖራቸው የማድመጥ ጉጉታቸው እንዲጠፋ ነው የሚያደርገው። ብዙ ጊዜ ገጥሟችሁ ከሆነ እንደዚህ የሚያወሩ ሰዎች አሉ። ይህን ጉዳይ ተግባራዊ ለማድረግ ብንሞክር የበለጠ ውጤት የማየት እድል ወዲያው ነው ከሁኔታው ጋር የመነጠል ሁኔታ ውስጥ የምትገቡት። ስለዚህ ይሄ አይነት ባህሪ ካለ በዝምታ ለመተካት ድፍረቱን ማግኘት ያስፈልጋል። ሰዎች የምንለው ነገር እንዳይገባቸው ስለሚያደርግ፣ እንዳልኩት ፍላጎት ስለሚያሳጣ፣ ከዛም አልፎ አሰልቺና አድካሚ ያደርገዋል። ንግግራችሁን እየጠበቁ ሰዎች መስማት ይኖርባቸዋል። ያንን ደግሞ ለማድረግ ፈቃደኛ አይደሉም፣ በተለይ በዚህ ዘመን ማለት ነው። ስለዚህ በደንብ ንግግራችሁ ጥርት ብሎ እንዲቀርብ ዝምታ ሚናውን ይጫወታል። ከዚህ በፊት አውርቻችኋለሁ ምን ያክል ዝምታ ዋጋ እንዳለው ማለት ነው። እዚህ ላይ ያስቀምጠዋለሁ ቪዲዮ፣ ግቡና ተመልከቱት። ዝምታ ሁሌም ንግግራችሁ እንዲበለጽግ፣ እንዲያድግ፣ ሰዎች ጉጉት እንዲጫር፣ አብረው እንዲሳተፉ ያደርጋቸዋል። የእናንተንም የእርግጠኝነት አቅም የሚያሳይ ሆኖ ነው የሚገኘው። ስለዚህ ዝምታን ቦታው ላይ ማስገባት ልመዱ።
ልትሉ ስትሉ ራሳችሁን ከያዛችሁት ገታ ዝምታን ቦታው ላይ ማስፈን እንደዛ እያደረጋችሁ ስትለማመዱ እርግጥ የመጀመሪያዎቹ ጊዜያት ላይ ሊከብድ ይችላል ከዝምታ ጋር ስለማትተዋወቁ ማለት ነው። ነገር ግን በጊዜ ሂደት በእርግጥም ሰዎች ጓጉተው የሚያደምጡት ስልጣንን የሚሰጧችሁ ሆኖ ታገኙታላችሁ ማለት ነው። ሶስተኛውና የመጨረሻው ድምፅን ጮክ አድርጎ መናገር ነው። ብዙ ጊዜ የልበ ሙሉነት ማሳያ ነው ብለው ሰዎች ያምናሉ። ግን አሁን እንኳን ምን አይነት ረብሻ ላይ እንደጣላችሁ በእርግጠኝነት መገመት እችላለሁ። ድምፅ ተገቢውን ስፍራ ካልጠበቀ፣ ትክክለኛውን መጠን ማግኘት ካልቻለ ሰዎችን ይረብሻል። ብክለት ነው። የድምፅ ብክለትን እንከላከል ሲባል ከዚህ በፊት ሰምታችሁ ታውቃላችሁ ብዬ አስባለሁ። ይሄ ለሰዎች ንግግር የሚሰራ ትክክለኛውን መጠን መጠበቅ መቻል አለበት። ለቦታው ተገቢዎቱ ነው። ሰው ፊት ለፊታችሁ ቁጭ ብለው የምታወሩበት መጠን ተገቢው እያለ ቲያትር እንደሚሰራ ሰው መጮህ ሰዎች ፍላጎት እንዲያጡ ነው የሚያደርጋቸው። መረበሽ ላይ ነው የሚቀመጡት። ለንግግሩ ጉጉት ኖሯቸው እንዲሰሙት አያደርግም። እንደውም የበለጠ ልብን ያጓጓል። ሹክሹክታ ሲሆን የሚስጥረኝነት ባህሪ ስለሚያሳይ ማለት ነው፣ ሚስጥራዊነትን ስለሚያመላክት። ስለዚህ ንግግራችሁ ጎላ እያለ በመጠኑ ከዛም ቀዝቀዝ እያለ መጫወት ከቻለ የበለጠ ሰዎችን ይይዛል። ያኔ ጎላም ቀዝቀዝም ማድረጉ ሚና አለው። ነገር ግን ሙሉ ለሙሉ በጣም ጮክ ብሎ ለማውራት መሞከር ይሄ ልበሙሉነታችሁን የሚያሳይ እንዳልሆነ መረዳት አለባችሁ። እነዚህም 3 ነገሮች ካስወገዳችሁና በትክክለኛው ሁኔታ ራሳችሁን ካሰለጠናችሁት ያለ ጥርጥር ንግግራችሁ 2-3 እርምጃዎችን መሻገር ይችላል። የተቀሩትን ስህተቶች ደግሞ በሌላ ጊዜ መተን አብረን በሰፊው የምንመለከታቸው ይሆናል። ስለዚህ ሰብስክራይብ ማድረግ እንዳትረሱ።